አቶ ፍሬው ይወታባላለሁ ያው ባለ ትዳር ነኝ የልጆች አባት ነኝ 7 ልጆች አለኝ 4 ሴት 3 ወንድ አለኝ ምን ተዳደረው በግብርና ነው ከዚህ በፊት አብዛኛው በዚህ የቆላማ አገር ነው ምን ኖረው አብዛኛው ምን አምርተን ምን ኖረው አብዛኛው በቆሎ ነው በቆሎ ምርት ምክንያቱም መሬቱ ጋር ባፈር ጋር ያለው ችግር ይሁን ምን ይሁን አናቅም ስለዚህ አሁን ወደ ሌላ ቴክኖሎጂ ልንሸጋገር ሐዋሳ ዩኒቨርሲቲ ሐዋሳ ዙሪያ ወረዳ ግብርና ሰራተኛዎች አሁን መጥቶ ያስተማሩን መሰረት የግብርና ማለት ሐዋሳ ዩኒቨርሲቲ ጋር ለመቀናጀት አሁን የተለያዩ ሰብሎችን ለማምረት ጀምረናል በጊዜ ጤፍ መስራት ጀምረናል ድንች መትከል ጀምረናል ቀይስር መስራት ጀምረናል ጎመን መትከል ጀምረናል ይሄ ነገሮች አለ ከዚህ በፊት ይሄ አኩሪ አተር የሚባል ያው በግልጽ ማለት አኩሪ አተር ሲባል በእንትን ንባቡ ብቻ ነው የምናውቀው እንጂ በተግባር አይተን አናውቅም አሁን ዘንድሮ በተግባር አይተናል አምርተናል ጥሩ ሆኗል በጣም አሪፍ ነው ለገባም ይሁን ለምግብነትም ይሁን ተጠቃሚ ነው አኩሪ አተር በጥሬም ይበላል በጣም ጥሩ ነው ጥሬም ያምራል ከዛ በኋላ ተቆልቶም ይበላል ከዛ በኋላ በወተትነትም ይጠቀማል ይሄ ጥራጥሬ ነገር ማለት አሪፍ ነው ለሰው ማለት ለሰው ልጅ በጣም አሪፍ ነው ጥንካሬም ይሰጣል የድመም ጥሩ ድመው ይኖራል ስለዚህ አኩሪ አተር ላይ ያለ ነው ብዙ አሁን አተክረናል ብዙ አይተናል ጥሩ ነገሮች አለ አው ያው ስልጠናም ከዚህ በፊት አኩሪ አተር ምን እንደሆነ ስንት ቦታ እንደሚካፈል ያው ትምህርት ተቀበለናል ለወደፊት አሁን ያለው አሁን የአኩሪ አተሩን ያሰራሩ ምን እንደሚሆን ምን ማለት አሁን ለባለቤቱ ምን እንዴት አርጋ እንደምታቀርብ ከዚህ በፊትም ትምህርት ተቀበለናል ግን ወደፊትም ትምህርት እንደሰጠን regarding the RSFS project we started since 2022 just we are conducting different practices for 3 years in the first year we did the validation activity in the second year we did the demonstration activities in Hawassa Zura Warada just in Sidama region in third year we did the scaling readiness activities just by considering 4 qabales in the Hawassa Zura Warada area during this practice just we selected the soybean and the haricotin variety which is suitable for the area and just we used the biofertilizer which is very important for the crop performance and now just we are ready just to scale out the activity to the wider areas አኩሪ አተሩ ቆሎ ብቻ ተቆልቶ ከተበላ ምን ትርጉም አይሰጥም ወይም ሽሮ ሊሆን ይችላል ቅጣ ሊሆን ይችላል ወተት ሊሆን ይችላል ወተት እንዴት ሆኖ ወተት ሊሆን ይችላል እንዴት ነው ወደ ወተት የሚሰራው ቅጣ እንዴት አርጎ ነው ቅጣ የሚሰራው ሽሮም እንዴት አርጎ ነው ወደ ሽሮ የሚለወጠው የሚለው ትምህርት እንድሰጠን ያው ወደፊት ያው እኛም ተስፋ እናደርጋለን the crop is new to the area it is not introduced into the cropping system of the area as we know maize is a stable crop in the area just it is too difficult to replace the crop with maize
Therefore, it is must to undergo certain cropping system practices which help us to introduce the crop into the cropping system so that the sustainable production of this crop will take place, okay? That is one of the things which is considered as a challenge which we will work on it in the future.